ሰላም ጌመርስ እንዴት ናችሁ? ዛሬ ደግሞ ስለ ጂቲኤ ሪቮሉሽን ነው የምናየው። ጂቲኤ ከመጀመሪያው ጀምሮ እስካሁን ድረስ ምን ይመስላል የሚለውን በዛሬው ቪዲዮአችን እናያለን ማለት ነው። ወደ ቪዲዮ ያው ጂቲኤ የመጀመሪያ ጌም ጂቲኤ ዋን ይባላል። ይህም ጌም በ1977 ዓመተ ምህረት በዲኤምኤ ዲዛይን ወይም በአሁኑ ሰዓት ደግሞ ሮክስተር በሚባለው ካምፓኒ የተለቀቀ ሲሆን ቱዲ ጌም ነበር እና ጌሙ ላይ ቶፕ ዳውን ማለት በጣም ላይ የምናየው ጣሪያው ወይ ደግሞ አናታችን የካራክተሮችን የምናየው የመጀመሪያውም ኦፕን ወርልድ ጌም ነበር። ጂቲኤ ዋን ካራክተሩ የፈለገበት ቦታ እንዲሄድ ተደርጎ የተሰራ የመጀመሪያ ጌም ስለሆነ መኪና ሰርቆ መንዳት አዲስ ስለነበር ጌሙ ምንም እንኳን ቱዲ ቢሆን በዛ ጊዜ ከነበሩ ጌሞች አንጻር ከፍተኛ ስለሆነ ተወዳጅ ነበረ። ዋናው ሚሽን የዚህ ጌም ወንጀል መስራትና ወንጀል በመስራት ነጥብ መሰብሰብ፣ ከዛ ነጥብን ሰብስቦ ወደ ቀጣዩ ከተማ መሻገር ነው ማለት ነው። ቀጣይ የተለቀቀው ጌም ጂቲኤ ለንደን 1969 እና 1961 ሲሆን ከጂቲኤ ጌም የሚለየው የተሰራው ለንደን ከተማ በመሆኑና በጌም ውስጥ የለንደን ከተማ መኪኖችን እናያለን። ደግሞ ሲያበሩ የብሪቴን እንግሊሽ ስታይል ነው የሚጠቀሙት እና ይህን ነው የተሻሻለው። ቪዲዮን ማግኘት አልቻልኩም፣ ጌሙንም ማግኘት አልቻልኩም። ፖስተሩን አስቀምጬላችኋለሁ። ከዚህ በቀጣይ የተለቀቀው ጌም ደግሞ ጂቲኤ ቱ ነው። ጂቲኤ ቱ በ1999 መጨረሻ ላይ በሮክስታር የተለቀቀ ጌም ነው። ከጂቲኤ ዋን በግራፊክስ ጨምሮ በብዙ ነገር ተሻሽሏል ማለት ይቻላል። እዚህ ጌም ላይ ለየት ያለ ነገር የመጣው ሄልዝ ባር ነው። ሄልዝ ባር የተጀመረው ጂቲኤ ቱ ላይ ነው። ጂቲኤ ዋን ላይ አንድ ነበረ ማለት ነው። ሌላ ነገር ደግሞ ትልቅ ነገር የመጣው ሴቭ ጌም ነው። ሴቭ ጌም የምናደርገው ቤተክርስቲያን ውስጥ ገብተን ከዛ በኋላ ብር ከፍለን ነው ጌሙን ሴቭ ማድረግ እንችላለን። ከዛ ኋላ ስንከፍተውም ደግሞ ሴቭ ጋርንበት መቀጠል እንድንችል የተደረገው ከጂቲኤ ቱ በኋላ ነው። ስለዚህ ትልቅ የጂቲኤ ሪቮሉሽን አለ ማለት ነው ጂቲኤ ቱ። ስለዚህ ጂቲኤ ቱ ከጂቲኤ ዋን በደንብ ተሻሽሎ የተሰራ ጌም ነው። ሌላው ጌም ጂቲኤ 3 ነው። ይህ በ2001 ዓመተ ምህረት የተለቀቀ ጌም የጌምን ዓለም የለወጠ ጌመሮችን ያስደሰተ ጌመሮች ወደ ሌላ የኦፕን ወርልድ ጌም ዓለም እንዲዘዋወሩ ያደረገ ጌም ነው። በጌሙ ላይ የምንጫወትበት ካራክተር ስም ክላውድ ሲሆን ክላውድ ጌሙ ላይ ዝምተኛ የሆነ ካራክተር ነው ያለው እና ብዙ ወንጀሎችን የሚፈጽም ካራክተር ነው ጌም ላይ እና ይህ ጌም በጣም አሪፍ ጌም ነው። እዚህ ጌም ፕሌይ ላይ እንደምታዩት ማለት ነው። የተጫወታችሁትም ካላችሁ ያው ኮሜንት ላይ እስኪ ንገሩኝ ምን አይነት ጌም እንደነበረ ማለት ነው። ሌላው ከጂቲኤ ቀጥሎ የተለቀቀው ጌም ጂቲኤ ቫይስ ማየት ትችላላችሁ። በብዙዎች ተወዳጅ የነበረ ጌም ነው። እኔም በጣም የምወደው ጌም ነው። ቢኮዝ ዛትስ ማይ ፈርስት ጂቲኤ። ይሄ ያኔ የመጀመሪያ ጂቲኤ ጌም ነው ጂቲኤ ቫይስ ሲቲ። በዚህ ጌም ሞተር ሳይክል፣ ሄሊኮፕተር፣ የውሃ ላይ መኪኖች በሰፊው ነበሩ እና በጣም ተወዳጅ ጌም ነበረ። ጌሙ ላይ የምንጫወትበት ካራክተር ተወዳጁ ቶሚ ቨርሲቲ ሲሆን ካራክተርም ድምፅ አውጥቶ መናገር የጀመረው በዚህ ጌም ስለሆነ በጣም የተሻሻለ ጌም ነው ማለት ነው።
እናም ጌሙ በ1980ዎቹ ማያሚ ላይ የተመሰረተ ሲሆን ሙዚቃዎቹ የማይረሱ ናቸው። እዚህ ጌም ላይ ያሉት ባክግራውንድ ሚዚኮች በጣም ደስ የሚሉ ናቸው። እናም ከየትኛው የጂቲኤ ጌም ልጀምር ብላችሁ ያሰባችሁ ገና ያልጀመራችሁ ከጂቲኤ ቫይስ ሲቲ ብትጀምሩ በቃ የጂቲኤ የጌም ፍቅር ይኖራችኋል ብዬ አስባለሁ። ምክንያቱም ታሪኩ በቃ በጣም አጓጊ ነው፣ በጣም ደስ የሚለው። ስለዚህ ከዚህ ጀምሩ፣ ከዛ ላ ሌላ መሄድ ትችላላችሁ ማለት ነው። ይህንን ትንሽ ጌም ፕሌይ እንድታዩት ያው ጋብዣችኋለሁ። እስኪ እዩት። ቀጣዩ ጌም ደግሞ ጂቲኤ ሳን አንድሪያስ ነው። በፖስተሩ ላይ እንደምትመለከቱት ጂቲኤ ሳን አንድሪያስ በ2004 ዓመተ ምህረት ነው እና ይህ ጌም በቃ በፕሌይስቴሽን 2 ዘመን የነበረውን አቅም መጨረሻ ድረስ የተጠቀመ ድንቅ ስራ ነው የሰራው ሮክስታር እዚህ ጌም ላይ። እዚህ ጌም ላይ የምናውቀው ካራክተር ያው ሲጄ ነው፣ በብዙዎቻችን የምንወደው ሲጄ ነው። ሌሎችም ካራክተር ቢኖሩም እዛ ላይ ሌሎችም ቢኖሩ ሲጄ ኢዝ አወር ቤስ ካራክተር ፎሬቨር እና ሲጄን እንወደዋለን። ይህ ጌም እዚህ ላይ ካርታው ሰፊ ነበር በጣም እና 3 ትላልቅ ከተሞችን ይዟል። ላስ ሳንቶስ፣ ሳን ፔድሮ እና ላስ ቬንቱራስ የተባሉ ማፖችን አካቶ ይዟል ማለት ነው። እዚህ ጌም ላይ አዳዲስ ፊቸሮች የመጡት ሲጄ እንዲወፍርና እንዲከፋ ማድረግ መጥቷል። ከዛ መዋኘት፣ ልብስ መቀየር እንዲችል ተደርጎ የተሰራ የመጀመሪያው የጂቲኤ ጌም ጂቲኤ ሳን አንድሪያስ ነው እና የብዙ ህጻናት ትዝታ ነው። እናም ጌም መልቀቅ አልሰለቻለው ሮክስታር ከ1 አመት በኋላ ጂቲኤ ሊበርቲ ሲቲ ስቶሪስ በ2005 ዓመተ ምህረት ለቀቀ ማለት ነው። መጀመሪያ ለፒኤስፒ ከዛ ደግሞ ለፒኤስ2 ለቀቀ ማለት ነው። ከተማው የሚጫወትበት ማፕ ከጂቲኤ 3 ጋር ያው ነው ማለት ነው። እዛው ሊበርቲ ሲቲ ላይ ነው የምንጫወተው ማለት ነው። ያንን ጌም የመጀመሪያ የፒኤስፒ 3ዲ ጌም ነው ጂቲኤ ፐብሊሽ ያደረገው ጂቲኤ ሊበርቲ ሲቲ ስቶሪስን። ጌም ላይ ደግሞ ቶኒ ሲፕሪያኒ የተባለ ካራክተር ነው ያለው። ይህ ካራክተር በጂቲኤ 3 ላይ ክላውድ ሚሽን የሚሰጠው ካራክተር ነበረ። እዚህ ላይ ደግሞ ዋና ካራክተር አድርገውታል ማለት ነው። እስኪ ጌም ፕሌዩን እንይ። Why don't you just go sit on the Liberty tree? Your column, it's terrible. You are like a man with the wrong kind of herpes. I've got both kinds. Let's play a little music. I hope እንደወደዳችሁት። ይሄ ጌም ጂቲኤ ሊበርቲ ሲቲ ስቶሪስ ብዙ ያልታወቀው በጂቲኤ 3 ተመሳሳይ ማፕ መሰራቱ አሰልቺና ለመጫወት እንደሚደርስ ብዙ ሰዎች ጌም አይደለም። አሪፍ ግራፊክስ ያለው የዘመኑ ምርጥ ጌም ነው። ወደ ቀጣዩ ጌም በቀጣይ የምናገኘው ጌም ደግሞ ጂቲኤ 4 ነው። በ2008 ዓመተ ምህረት ከጂቲኤ ሊበርቲ ሲቲ ስቶሪስ ከ3 አመት በኋላ የተለቀቀው የጂቲኤ 4 ጌም ለፕሌይስቴሽን 3 እና ለኤክስቦክስ 360 የመጣ ነው። ጌሙ በኢፎሪያ ኢንጂን ላይ የተገነባ ስለሆነ ሰዎች ሲመቱ ወይም ሲወድቁ ልክ እንደ እውነተኛ ነበር የሚንቀሳቀሱት። እዛ ላይ ያለው ሙቭመንት
ሉክ ላይክ ሪያሊስቲክ እና በቃ በጣም እውነተኛ ይመስል ነበረ። በጣም የተሻሻለ ጌም ነው። የሊበሪቲ ሲቲ ጨለማ ጎን የሚያሳይ ጌም ነው ይሉታል ብዙ ጌመሮች። ዋና ገጸ ባህሪው ኒኮ ቤሊክ ነው ስሙ። እና ይሄ ጌም በጣም አሪፍ ከመሆኑ የተነሳ ከዚህ ጨዋታ በኋላ ዘ ሎስት ኦፍ ዳምድ ኤንድ ዘ ባላድ ኦፍ ጌይ ቶኒ ይኸው እዚህ በፖስተሩ ላይ እንደምትመለከቱት እነዚህ ጌሞች እነዚህ ታሪኮች ከዚህ ጌም በኋላ ሊወጡ ችሏል ማለት ነው። እስኪ ትንሽ ጌም ፕሌይ አይተን እንመለስ። The loan sharks. The debt will just increase. Hey, don't hurt me. Back off. ጌም ፕሌይ እንደወደዳችሁ ተስፋ አደርጋለሁ። ወደ ቀጣይ ጌም። ይህ ከጂቲኤ 4 በኋላ የወጣው ጌም ጂቲኤ 5 ሲሆን ይህም ጌም የተለቀቀው በ2013 ነው። ይህም ጌም ለየት የሚያደርገው በሶስት ካራክተሮች መጫወታችን ነው ማለት ነው። ይኸው ካራክተሮቹን እዚህ አስቀምጬላችኋለሁ ማለት ነው። እናም ይሄ ጌም ከተለቀቀ 13 አመት ያለፈው ቢሆንም እስካሁን ድረስ ብዙ ሰዎች ይጫወቱታል ማለት ነው። ምክንያቱም ሮክስታር እንዳይሰለቸን አድርጎ በፒኤስ ፎርም በኤክስቦክስም በፕሌይስቴሽንም ስሪም እና በፕሌይስቴሽን 5 ድረስ ራሱ አውጥቶ እያጫወተን ስለሚገኝ ይሄ ጌም ብዙ ሰዎች እስካሁን ድረስ እንዲጫወቱት አድርጎታል ማለት ነው። እስካሁን ድረስ ከተለቀቁት የጂቲኤ ጌሞች መጨረሻ ላይ ያለው ወይም መጨረሻ ላይ የተለቀቀው ጂቲኤ 5 ነው። በቀጣይ ደግሞ ጂቲኤ 6 ነው ሮክስታር አፕሎድ አደርጋለሁ ያለው ማለት ነው። ሮክስታር ጂቲኤ 6 የሚለቀው ኖቬምበር 19 2026 አሁን ኖቬምበር 19 2026 ላይ አሁን በሚመጣው ኖቬምበር 19 ነው ለቃለሁ ያለው ማለት ነው። ገና ከትሬለሩ አሪፍ ነው ብለን መገመት እንችላለን። ብዙ ሰዎች እስኪጫወቱ ጓጉተዋል ማለት ነው። እናም ሮክስታር ድጋሚ ይህን ጌም ካላረዘመው ማለት ነው ይህንን ጌም እንጫወተዋለን ማለት ነው። ኖቬምበር የዛሬው ቪዲዮችን ይህን ይመስል ነበረ። እስካሁን ስላያችሁኝ አመሰግናለሁ ማለት ነው። በቀጣይ የምሰራላችሁን ጌም በምን ጌም ቪዲዮ እንድሰራላችሁ ከፈለጋችሁ ኮመንት ላይ ነገሩኝ ማለት ነው። ለቻናሌ አዲስ ከሆናችሁና ቻናሌ ሰብስክራይብ ማድረግ እንዳረሱ የደወሉንም ምልክት በመጫን ሁሌ ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ አመሰግናለሁ። ይመቻችሁ።